እንደዚህ አይነት መዋረድ በዘራችሁ አይድረስ። ሁላችንም በጉጉት ስንጠብቀው የነበረው እኔም ከሰሞኑ ነገ ዛሬ ይፈጠራል እያልኩ ለእናንተ ለተከታታዮቼ በጣም በጉጉት እንድጠብቁት ስጠብቃችሁ የነበረው ነገር በሙሉ ዛሬ ተከስቷል። ዛሬ ላይ የተደረገው ነገር በሙሉ ማናችሁም በዘራችሁ እንዲደርስ የማትፈልጉት ውርደት ነው። ይህ ከውርደትም በላይ ውርደት ነው። አስቡት፣ ቤተሰቡ በተሰበሰበበት፣ እህት ወንድሞቹ፣ አለቅላቂ፣ አዲስ ውሽማ፣ አዲስ እጮኛ ነኝ ባይ በተሰበሰበበት መሃል ሲጠበቅ የነበረው ሀብል ማውለቅ ጉዳይ ዛሬ ተቋጭቷል። ቤተሰብ ሁሉም ነገር ዛሬ ተቋጭቷል። ሁሉም ነገር አብቅቶለታል። ሰላም ጤና ይስጥልኝ። እንዴት ናችሁ? ሸገር ሪያክት ዛሬም ለእናንተ እንግዲህ ከሰሞን በጣም መነጋገር የነበረውን ጉዳይ ይዤላችሁ መጥቻለሁ። ሁላችሁም በጉጉት ስጠብቁት እንደነበረው ምንም ጥርጥር የለውም። ትላንትና ለምን ሩታ ይዛው መጣች፣ ለምንስ ዳኒ ጋር ትታው ሄደች የሚለውን ነገር በዝርዝር በጣም በዝርዝር ሰፋ ያለ መረጃ አድርሼላችሁ እንደነበረ ሁላችሁም ታውቃላችሁ። ያም ቪዲዮ ያላያችሁ ሰዎች መለስ ብላችሁ ማየት ትችላላችሁ፣ አካውንቴ ላይ ገብታችሁ። ዛሬ ላይ ግን ሁላችንም በጉጉት ስንጠብቀው ከዛሬ ነገ ይሄ ነገር ተቋጭቶ ሁሉም ነገር መስመሩን ይይዛል ብለን ስናስብበት የነበረው ጉዳይ ዋነኛና ዋነኛው ጉዳይ ዛሬ ተስተካክሏል። እሱ ምንድነው? አብርሃም ሀብሉን ያወልቃል አያወልቅም የሚለውን ጉዳይ በወንድሙ አማካኝነት በገዛ ወንድሙ አማካኝነት ይህ ሀብል ዛሬ ወልቋል። ቤተሰብ ይህ ሀብል ሲወልቅ ሁሉም ሰው እንደጠበቀው አብርሃም ወደ ቀድሞ ማንነቱ ይመለሳል። ሁሉንም ዘሎ እየተጠመጠመ ያቅፋል። አዲሷ እጮኛው የልጅ አባት ልታደርግ የነበረችው ሄርሜላ እንኳን አብርሃምን ስትታይ እንዴት ዘላ ስትፈነጥዝ እንደነበረ ሁላችሁም አይታችኋል። ለምን እንደዛ የሆነች ይመስላችኋል? አብርሃም ያንን ሀብል ካወለቀ እንደ ድሮ ይመለሳል ብላ ስላሰበች ነው። ቤተሰብ ያ ደግሞ ሊሆን እንደማይችል እኔ ከዚህ በፊት 1000 ጊዜ ተናግሬያለሁ። ከዚህም በኋላ 1000 ጊዜ እናገራለሁ። አብርሃም እስካሁን ድረስ ድራማውን ሲሰራ ነበር። አብርሃም አሁንም ነገም ከነገ በኋላም ድራማውን ይሰራል። ምክንያቱም የእነዚህን ሰዎች ጥግ ማየት ስለሚፈልግ ነው። እያንዳንዱን በየተራ ስለሱ ምን እንደሚያስቡ፣ እሱን ምን ማድረግ እንደሚፈልጉ፣ ማን ለሱ ጥሩ እንደሚያስብ፣ ማን ከሱ ጎን እንዳለ፣ ማን በዚህ መጥፎ ሰዓት ታመመ በተባለበት ሰዓት፣ ልጁ እናት በተለየበት ሰዓት ከጎኑ ማን እየቆመ እንዳለ በደንብ ማረጋገጥ ይፈልጋል። ትናንትና በሰራውላችሁ ቪዲዮ ሩታ እንዴት በዚህ ልክ ሞኝ ሆና አብርሃምን ለዳኒ ሰጠችው እያላችሁ ሁላችሁም ስትጮሁ ነበረ። ግን አንዳች ነገር እንዳለ እኔ ከትላንትናው ቪዲዮ በደንብ ማየት ትችላላችሁ። እኔ እያንዳንዱን ነገር በዝርዝር ያላረጋገጥኩትን ነገር እንደማላወራ ሁላችሁም ጠንቅቃችሁ ታውቁኛላችሁ። ሁላችሁም እያንዳንዷ መረጃ የማደርሳችሁ መረጃ ከውስጥ አዋቂ በደንብ የተጠና በደንብ በስነ ስርዓት ቀጥታ እኔ ድረስ የሚደርስ መረጃ እንደማመጣ እያንዳንዳችሁ ታውቃላችሁ። ትላንትና ያልኳት ነገር ጠብ አላለችም። አብርሃም ዛሬ እነሱ ቤት ሄዶ በተሰበሰቡበት ወንድሙ የገዛ ወንድሙ አሳደግኩት፣ እንደኔ አንጬ አሳደግኩት፣ ሁላችንም የምናከብረው ሁላችንም የምንወደው ዴቭ በራሱ እጅ ከአብርሃም አንገት ላይ ሀብሉን አውልቆታል። ይሄ እንኳን ደስ አላችሁ የሚያስብል ጉዳይ ነው። እንኳን ደስ አላችሁ የምላቸው ግን እንደዚህ አብርሃምን መተት ተደርጎበታል፣ መስተፋቅር ተደርጎበታል። አብርሃም ሀብሉ ከወለቀ ወደ ራሱ ቀልብ ይመለሳል። አብርሃም ራሱን ያገኛል። ከዚህ በኋላ ሄርሜላ ጋር ተመልሶ ይሄዳል ብላችሁ ስታስቡ ለነበራችሁ ሰዎች እንኳን ደስ አላችሁ። ያሰባችሁት ሳይሆን ያልታሰበው ሆኗል። አብርሃም አፉን ሞልቶ ሄርሜላን አልፈልግሽም፣ እኔ ከሚስቴን ከልጄ እናት ከሆነችው ከሩታ ጋር ነው መሆን የምፈልገው፣ አንቺን አልፈልግም ብሎ ቃል በቃል ተናግሯል። ቤተሰብ ቃል በቃል አብርሃም ይህን ሲናገር ምን እንደገባኝ ታውቃላችሁ? አሁንም ድረስ አብርሃም ከባድ የተባለለት ድራማ ውስጥ እንደሆነ ነው የገባኝ። ቤተሰብ እኔ እስከ ዛሬ ካየኋችሁ የአማርኛ ፊልሞች ራሱ ይሄ በጣም ላቅ ያለ ደረጃ የተሰጠው ፊልም ነው ብዬ አስባለሁ። አብርሃም በዚህ ልክ እንደሚተውን ማናችንም እንደማንገምት በጣም እርግጠኛ ነኝ። ነብሮ
ከነ ቦዲጋርዷ ከአብርሃም ወንድም ከታናሹ ከቀኝ እጁ ጋር ቀጥ ብላ ቤታቸው ድረስ አብርሃም ያለበት ድረስ መጣለች። ማናችሁም የማትጠብቁት ነገር ደግሞ ይሄ ነው። ሩታ ትላንትና አብርሃምን ለዳኒ እንደዛ ሰጣው ስትሄድ ማናችሁም ዳኒ ብልጥ ሆነባት፣ ዳኒ ሩታን አታለላት እያላችሁ ነው። ከሩታ እጅ ማንም ሰው አብርሃምን ፈልቅቆ እንደማይወስድ በጣም እርግጠኛ ነኝ። ሩታ በአንዳንድ አለመስማማቶች አብርሃምን ራሷ ነበረች ሂድ ሄርሜላ ጋር ሁን ብላ የተወችው። አሁን ግን የራሷ መሆኑን ለማሳየት እማትፈነቅለው ድንጋይ እንደሌለ እንድታውቁልኝ ይፈልጋሉ። ቤተሰብ ሁላችሁም እንድታውቁ ትፈልጋለሁ። ሩታ ማለት በጣም ከሚባለው በላይ ብልጥና አስተዋይ ሴት ነች። ከሚባለው በላይ እኔ ለእናንተ እንዲህ ነው ብዬ ከምናግራችሁ በላይ በጣም ጎበዝና አርቆ አሳቢ ሴት እንደሆነች ሁላችሁም ታውቃላችሁ። ዛሬ ላይ ያየነውም ያንን ነው። አብርሃምን ካለበት ድረስ ሄዳ አንጠልጥላ እንዴት መውሰድ እንዳለባት ዛሬ በተለቀቀው ቪዲዮ ቀጥ ብላ እነሱ ቤት ድረስ ሄዳ እንዴት እንዳገኘችው አይታችኋል። ነገ የሚለቀቀው ቪዲዮ ላይ ደግሞ ቤተሰብ በጣም በጉጉት እንድጠብቁት የምፈልገው ነገር አብርሃም ሩታን ሲያይ እንዴት ተንቀልቅሎ ሄዶ እሷን አቅፎ እሷ ጋር መሆን እንደሚፈልግ አይናቸውን እያየ ሁልሽም ከዚህ በኋላ ከሩታ እቅፍ ማንም ሊፈነቅለኝ ሊያላቅቀኝ እንደማይችል እነግራችኋለሁ ብሎ ሁሉንም አይናቸውን እያየ ልካቸውን ነግሯቸው እንዴት እንደሚወጣ ታያላችሁ። ሁሉንም ያለምንም ጥርጥር ይሄን ነገር ነገ ጠብቁ። ሸገር ሪያክት ትላንት እንደዚህ ብሎን ነበረ የምትሉበትን ነገር ነው ዛሬ ነገርኳችሁ። ሁላችሁም በጉጉት እንድጠብቁ ትፈልጋለሁ። አብርሃም ዛሬም ነገም ከነገ በኋላም ድራማውን መስራት ይቀጥላል። ቤተሰብ አብርሃም ከዚህም በላይ ድራማ መስራት እንደሚችል ሁላችሁም እንድታውቁ ትፈልጋለሁ። ሁላችሁም ሄርሜላ መጣ ያገኘችው ነገር አብርሃም እንደ ድሮ እንደማይሆንና ከእሷ ጋር ከዚህ በኋላ እንደማይሆን ነገ በሚለቀቀው ቪዲዮ ታያላችሁ። ከባድ የተባለለትን ድራማ ከዚህ በኋላ ይጀመራል። ትላንት ብያችኋለሁ፣ ጦርነቱ አሁን ነው የተጀመረው። ዳኒ ከሩታ አብርሃምን ወሰድኩ ያለ መሰለው እንጂ ሩታ ሆን ብላ ላከችው። ሁሉንም ሰብስባ አገኘቻቸው። የምትፈልገውም ደግሞ ይሄን ነው። ሁሉም አንድ ቦታ ተሰብስቦ በተቀመጡበት አግኝታ ሁሉንም ልክ መናገር ነው። ሩታ ጀግኒት፣ ሩታ አንበሳ፣ ሩታ ትችያለሽ። ሁላችሁም ኮሜንቱን አጥለቅልቁት። የሩታ ጀግንነት ለዓለም ይድረስ። ሁላችሁም ይህን ነገር እንድታደርጉልኝ ይፈልጋሉ። ማናችሁም እንዳትቀሩ። ሩታ ከዚህም በላይ ማድረግ ስለምትችል ነው። ቤተሰብ በቀጣይ ቪዲዮ በጣም ከባድ የተባለለትን መረጃ ጠዋት ላይ ወይም ደግሞ እስከ 8 ሰዓት ባለው የማደርሳችሁ ይሆናል። እስከዛው ድረስ ግን ቸር ቆዩልኝ። ሰላማችሁ ይብዛ።